በቅርቡ ቁጭ አልኩኝና በሃዮቹ የእድሜ መጀመሪያ ላይ ከገንዘብ ጋር የተያያዙ ያደረግኳቸው ምስቴኮች፣ ስህተቶች ሳስብ በጣም ቆጨኝና እውነት ለመናገር እነኚህን ነገሮች ባለማወቄ በጣም ብዙ ሺዎችን እንዳጣ አድርጎኛልና እናንተም እንደዚህ አይነት ስህተት እንዳትደግሙ ነው ወይም ቪዲዮ ምሰራላችሁ። ቪዲዮውን እዩት፣ በጣም ይጠቅማችኋል። አንደኛው በጀቲንግ ነው። በጀቲንግ እውነት ለመናገር በጣም አስጠሊታና ውስብስብ ነገር ነው። እያንዳንዱ ለታክሲ የምናወጣውን፣ ለቤት ፍጆታ፣ ለመዝናኛ የምናወጣውን 10 ብር፣ 50 ብር፣ 100 ብር፣ 1000 ብር እያንዳንዱን ቀን መመዝገብ አሰልቺ ነው። ነገር ግን ይሄኛውን ካላደረግን የምናገኘው ገንዘብ ወዴት እንደሚሄድ ምን ላይ እንደዋለ አናውቅም። አብዛኞቻችን ገቢ እናገኛለን፣ ግን ገቢያችን ምን ላይ እንደዋለ ራሱ አዌርነሱ የለንም ማለት ነው። ስለዚህ አዌርነሱ ከሌለን ደግሞ የቱ ጋር ማሻሻል እንዳለብን ራሱ ለመረዳት ትንሽ ይከብዳል ማለት ነው። እኔ ለባጀቲንግ የሚረዳኝ ዋይንቢ የሚባል አፕሊኬሽን ነበረኝና እሱን ስጠቀም ነበር። ለመዝናኛ ለፍጆታ ማውጣቸውን ነገሮች በግራፍ ያሳያል። በጣም ኢዚ አፕሊኬሽን ነው። እናንተም የሚመቻችሁን አፕሊኬሽን ፕሌይ ስቶር የምትጠቀሙ ከሆነ ፕሌይ ስቶር፣ አፕ ስቶር የምትጠቀሙ ከሆነ ከአፕ ስቶር አውርዱና እያንዳንዱ ወጪ ስታደርጉ እዛ ላይ ኮንትሮል አድርጉ። ትራክ ዩር ኤክስፔንስ ማለት ነው። ሁለተኛው ላይፍ ስታይል ነው። ልክ ገቢያችን በጨመረ ቁጥር እኛ የምናወጣው ወጪ ከፍ እያደረግን መሄድ ማለት ነው። ገቢያችን በጨመረ ቁጥር የምንለብሰው ልብስ፣ የምንሄድበት ቦታ ለመዝናኛ ወይንም ደግሞ የምንገዛቸው ስልኮች በጨመሩ ቁጥር ገቢያችን ጨመረ፣ በዚህ በኩል ደግሞ ወጪያችንም ጨመረ። ምንም የምናድግበት ኦፖርቹኒቲ የለም ማለት ነው። ነገር ግን ሀያዎቹ መጀመሪያ ላይ ያላችሁ ሰዎች አትሊስት ገቢያችሁ ከጨመረ ወጪያችሁን ቀንሱና በምታገኙት ያቺ ገንዘብ ይዛችሁ ለኢንቨስትመንት ተጠቀሙት ማለት ነው። ቢያንስ ትልቅ ብር ባይሆንም ለመነሻ ይሆናችኋል። ሶስተኛው ኢመርጀንሲ ፈንድ ነው። በእርግጥ እግዚአብሔር ለሁላችንም ከለላ ያደርጋል፣ ያግዘናል ምናምን። በተለይ እንደኛ አይነት ሀገር ላይ ኢንሹራንስ በሌለበት በጣም አስቸጋሪ ነውና ኢመርጀንሲ ፈንድ ሊኖረን ይገባል ማለት ነው። አንድ ሰው ከ3 ወር እስከ 6 ወር የሚሆን ስራ ቢቀይር ወይንም ደግሞ ቤተሰብ ቢታመም ወይ የሆነ ችግር ቢፈጠር ምንም ሳይነካ ከ3 ወር እስከ 6 ወር ሊያኖር የሚችል ነገር በባንክ አካውንት ውስጥ ሊኖረው ይገባል። አራተኛው ክሬዲት ወይንም ደግሞ ብድር ነው። አብዛኞቻችን ብድርን እንደ መጥፎ ነገር ነው የምናየው። ልክ 10,000 ብድር እንኳን ቢኖርብን እንቅልፍ ያሳጠናል ማለት ነው። እንዴት ነው የምንከፍለው? ምን አድርጌ ነው የማልሰው? ምናምን ብለን በጣም እንጨነቃለን እና እንደ ሀገር ለብድር ያለን አመለካከት በጣም ትንሽ ስህተት ይመስለኛል። ነገር ግን ቢዝነስ ማኖችን ስናይ ብድር ወስዶ መኪና ይገዙበታል፣ ብድር ወስዶ ቤት ይገዙበታል፣ ብድር ወስዶ ኢምፖርት ኤክስፖርት ይሰሩበታል ማለት ነው። ስለዚህ ዋናው አንተ የወሰድከው ብድር ሳይሆን ብድሩን ምን ላይ እንደምታውለው ነው ማለት ነው። ስለዚህ ብድርን ከመፍራት ይልቅ እንዴት አድርጌ ተበድሬ የተሻለ ቢዝነስ ክሬት አድርጋለሁ የሚለው ማይንድ ሴት ሊኖራችሁ ይገባል ማለት ነው። አምስተኛው ጌት ሪች ኩዊክ ስኪምስ ነው። በአጭር ጊዜ ውስጥ ሀብታም ለመሆን መሞከር ነው። በኦንላይን ላይ አሁን ክሪፕቶ ካረንሲ አለ፣ ድሮፕ ሺፒንግ አለ። ታይፕ በማድረግ ሙቪ በማየት ምናምን በቀላሉ ሚሊዮነር ልትሆኑ ትችላላችሁ ምናምን ብሎ ያስተምራሉና እኔ በራሴ አብዛኛዎቹ ሞክሬያለሁ። ነገር ግን አብዛኛዎቹ አይሰሩም፣ ውሸት ናቸው ማለት ነው። በተለይ አሁን ውጪ ላይ አንዳንድ ሳይቶች ይሰራሉ። ሰርቬይ ምናምን አድርጋችሁ $1 $2 $10 ልታገኙ ትችላላችሁ በቀን። ነገር ግን እንደኛ ሀገር ላይ ምንም አታገኙም እና ከእንደዚህ አይነት ነገር ራሳችሁን ጠብቁ፣ ጊዜያችሁን ዌስት አታርጉ። ስድስተኛው መልቲፕል ስትሪምስ ኦፍ ኢንካም ነው። የገቢ ምንጫችንን ማስፋት አለብን ማለት ነው። አንድ ስራ መስራት ብቻ በቂ አይደለም። አሁን ባለው ኢንፍሌሽን፣ አሁን ባለው ኢኮኖሚ 2-3 ስራ ካልሰራን ሰርቫይቭ ለማድረግ ይከብዳል ማለት ነው። ስለዚህ እንዴት አድርገን ተጨማሪ ገንዘብ ማግኘት እንችላለን የሚለውን ነገር መፈለግ አለብን ማለት ነው። አሁን ለምሳሌ ፉል ታይም የሚሰራ ሰው ማታ መስራት አለብኝ ብሎ ማሰብ አለበት። ዊከንድ ላይ የሚመቸው ሰው ደግሞ ዊከንድ ላይ መስራት አለብኝ ብሎ ሊያስብ ይገባል ማለት ነው። የገቢ ምንጫችን በጠነከረ ቁጥር እኛም የተሻለ ሰው እየሆን እንሄዳለን ማለት ነው። ሰባተኛው ራስን ከሌሎች ሰዎች ጋር ማወዳደር ነውና አሁን በአብዛኛው ቲክቶክ ላይ፣ ፌስቡክ ላይ ምናምን የምናያቸው ኢንፍሉዌንሰሮች መኪና ይነዳሉ፣ አፓርታማ ውስጥ ነው የሚኖሩት ምናምን። እውነታው ግን እንደዛ አይደለም። የሚነዱት መኪና አብዛኞቹ ተከራይቶ ነው የሚኖሩበት፣ አፓርትመንትም ያው ተከራይቶ ነው የሚኖሩበትና እነሱን አይታችሁ የኔ ህይወት እንደዛ መሆን አለባችሁ ምናምን ብላችሁ ራሳችሁ የምታጨናንቁ ከሆነ ትርፉ ዲፕሬሽን ነው እንጂ እዚህ ውስጥ የምታገኙት ነገር የለምና ጀስት እናንተ ራሳችሁ ማወዳደር ካለባችሁ ከራሳችሁ ጋር ነው። ትናንትና የት ነበርኩኝ ዛሬ ምን ላይ ነው የሚለውን ነገር እያሻሻላችሁ መሄድ ነው እንጂ ከሌሎች ሰዎች ጋር ራሳችሁ ማወዳደር ብዙም ትርፍ የለውም።
8ኛው ሃይ ኢንካም ስኪልስ ነው። ሌላኛው ደግሞ ያደረግነው ስህተት እኛ አብዛኞቻችን 15 ዓመት 16 ዓመት ዲግሪ ማግኘት ውስጥ ነው እና ጊዜያችንን ያቃጠል ነው። ቢያንስ በጎን ምንም የተማርነው ነገር የለም፣ ምንም ሙያ የለንም እና አንድ ስራ ላይ ተንጠልጥለን እንድንኖር አድርጎናል። በተለይ ግን ሀያዎቹ መጀመሪያ ላይ ያላችሁ ሰዎች ሌሎችን ስኪል መማር ነው ማለት ነው። 15,000 ብር ሊሆን ይችላል፣ 20,000 ብር ሊሆን ይችላል፣ ሼፍ ሊሆን ይችላል፣ ቪዲዮ ኤዲቲንግ ሊሆን ይችላል፣ ግራፊክስ ሊሆን ይችላል፣ በቃ ሌላ ነገር መሞካከር በጎን ፎቶግራፊ ሊሆን ይችላል እና ቢያንስ የሆነ ተጨማሪ ገቢ ታገኙበታላችሁ። ሞክሩት፣ ሌላ ስኪል ተማሩ። 9ኛው ኖ ማለት መልመድ አለባችሁ ማለት ነው። በተለይ አሁን ያንግ ምናምን ስንሆን የሆነ ፕሮግራም መሄድ፣ መዝናኛ ማብዛት፣ ወጪ ማብዛት ምናምን ላይ ፎከስ እናደርጋለን እና እንደዛ ከሆነ ደግሞ እድገት አይኖርም። ስለዚህ ቢያንስ የሆነ የምትሄዱበት ፕሮግራም ወሳኝ ካልሆነ እኔ እንደዚህ አይነት ፕሮግራም አለኝ፣ አሁን ወጪ ይበዛብኛል፣ እኔ የማገኘው እንዲህ ነው ምናምን ብላችሁ ጓደኞቻችሁን ማሳመን አለባችሁ ማለት ነው። አለበለዚያ ለሁሉም ነገር እሺ የምትሉ ከሆነ መጨረሻ ላይ ተጎጂው እናንተ ናችሁ። 10ኛ ፖዚቲቭ ማይንድ ሴት ሊኖራችሁ ይገባል ማለት ነው። ማለት የሆነ ነገር ታቅዳለህ፣ አሳካዋለሁ ምናምን ብለህ ማመን አለብህ ማለት ነው። ካላመንክ ያን አትሞክርም፣ አትጀምርም፣ የትም አትደርስም ማለት ነው። ነገር ግን የሰው ልጅ አሁን ካለንበት አንስተን ስናየው ብዙ ነገሮችን አሳልፏል፣ ብዙ ነገሮችን ሰርቷል እና እኛም የሚያግደን ነገር የለም። ፖዚቲቭ ማይንድ ሴት ሊኖረን ይገባል ማለት ነው። ይህን ቪዲዮ ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር አድርጉ። ለምትወዱ ሰዎች አመሰግናለሁ።